ሰላም ጤና ይስጥልኝ አድማጮች፣ እኔ ፍሬም ነኝ። ዛሬ የምንጀምረው ጉዞ ወደ አንዲት ከተማ ነው፣ ቢሾፍቱ። ብዙዎቻችን ለሽርሽርና ለደስታ የምናውቃት ከተማ። ነገር ግን ቢሾፍቱ የሰባት ሐይቆች ከተማ ብቻ አይደለችም። ከእሳተ ገሞራ ፍንዳታ በኋላ በተፈጠሩት በእነዚህ ጥልቀት የሌላቸው በሚመስሉ እስከ ዛሬ ድረስ ሰው አልባ ጠልቀው በማያውቁ ሐይቆች ስር ለዘመናት በሹክሹክታ የሚነገር ጥቁር ሚስጥር ተቀብሮ ይገኛል። የከተማው ነዋሪ ቆሪጥ ይለዋል፣ ሳይንሱ የለም ይለዋል። እውነታው ግን በሐይቁ ዳርቻ በሚገኙ እርጥብ የእግር ኮቴዎች፣ ባልታወቁ ምክንያቶች በሚሰወሩ ሰዎችና በዶክተሮች ሚስጥራዊ መዝገቦች ውስጥ ይኖራል። ዛሬ በሐቅና በአፈ ታሪክ መካከል ያለውን ያንን ቀጭን መስመር ጥሰን እንገባለን። የቢሾፍቱ ቆሪጥ ትረካችን ይጀምራል። የዝምታው ፍጻሜ። እነሆ ከማለዳው ጀምሮ ማመን የማይቻሉ ወሬዎችን እያስተናገድሁ ዕለተ ቅዳሜን አጋምሻለሁ። ላለፉት 10 ዓመታት በጋዜጠኝነት ሙያ ስሰራ እንደ ዛሬው ያለ ስሜትን የሚዋዥቅ ፈታኝ ወሬ ባይገጥመኝም ያልዘገብሁት አሊያም ያልሰማሁት የዜና አይነት የለም። አሳዛኝና አስደንጋጭ፣ አስቂኝ፣ አስደሳች ወሬዎች በትዝታ ያሉ። የዛሬው ግን ፍጹም የተለየ ነው። ከመደንገጥ በላይ ደንዝዣለሁ። ምናልባትም ጥቂት ቢያነቃቃኝና የዕለቱንም የወርሃ ሐምሌ ቆፈን ቢያባረርልኝ ብዬ ገና ጀንበር ሳትጠልቅ ብርጭቆ ጨብጫለሁ። ቢሾፍቱ ሆቴል በረንዳ ላይ ተቀምጬ በቶኒክ የተበረዘ ጎርደን ጂን በመቀንደብ ላይ ነኝ። ከዳር እዳር ከተዘረጋው የሆቴሉ የመስታወት ግድግዳ ወዲያ ማዶ በልጅነቴ ውስጥ ጥልቅ ትዝታ ያለው ታላቁ ቢሾፍቱ ሐይቅ ይታየኛል። በነጎድጓድ ኃይል የጎደጎደ ከሚመስል ገደል ውስጥ በአስፈሪ አቀማመጥ ተንጣሎ ማዕበሉን አስነስቶ ይገላበጣል። አእምሮዬን እንዲህ ለመወጠር የበቃው ዜና ጋራ በሩ ከተባለች አንዲት የገጠር መንደር ነበር ያፈተለከው። ጋራ በሩ ማንም አያውቃትም። በስም ልትታወቅ ቀርቶ ካርታ ላይ የመጠቀስ ዕድል እንኳ ያልገጠማት ናት። ከአዲስ አበባ 45 ኪሎ ሜትር ላይ ደብረ ዘይት አለች። ከደብረ ዘይት ከተማ በስተደቡብ ከቢሾፍቱ ሐይቅ ራስጌ ላይ ደግሞ ጋራ በሩ። ይህች የገጠር መንደር ከተቆረቆረች 100 ዓመት አልፏታል። ዳሩ ምን ዋጋ አለው? ሰውም እግዜሩም ረስቷታል። የመኪና ጎማ እንኳ ረግጧት አያውቅም። በእርግጥ የተፈጥሮ ሀብትና ውበቱን ያለ ስስት ቸሯታል። ቢሆንም ውበቷን ችላ ብላ ሀብቷን ሳትጠቀምበት እንደ ጨለመች አለች። እነሆ ብርጭቆ አንቄ ተደምሜያለሁ። በተረት ድብ ተተብትባ እንቅልፏን ስትለጥጥ ከኖረችው ጋራ በሩ የሾለከው ወሬ አደንዝዞኛል። ገና በማለዳው በመኖሪያ ቤቴ ካስተናገድሁት የስልክ ጥሪ ነበር የዛሬውን የሽብር ወሬ የሰማሁት። ሃሎ ከማለቴ ታፈሰ ሮይተር ነኝ ከደብረ ዘይት የሚል ምላሽ አገኘው። ታፈሰ ሮይተር ሥራ አጥ ወጣት ነው። ቅጽል ስሙ ነው ሮይተር። በዋና አዘጋጅነት ለመመራቸው ወርሃዊ መጽሔትና ሳምንታዊ ጋዜጣ በወሬ ጠቋሚነት ማገልገል ከጀመረ ጥቂት ወራት አሳልፏል። የማይሰማው ወሬ የለም። ተቀባይነት የሚያገኝ አንድ ወሬ ሲጠቁም 10 ብር ያገኛል።
በል ንገረኝ፣ ምን ወሬ ያገኘህ አልኩት። እረ በጣም ከባድ ነው ሲል ጀመረ። ደብረ ዘይት በደም ጎርፍ እየታጠበች ነው። ሙሉ በሙሉ አልደነገጥሁም። ታፈሰን አውቀዋለሁ፣ ያጋንናል። ከሚነግረኝ ውስጥ ግነቱን ለይቼ በመተው ፍሬ ነገሩን ብቻ የመውሰድ ልምድ አዳብሬያለሁ። አብራራልኝ አልኩት። የጋራ በሩ ገበሬዎች አምፀው ግጭት ተፈጥሯል። ጋራ በሩን ለቀው ወደ ደብረ ዘይቱ በመግባት ላይ ሳሉ የተቃውሞ ሰልፍ ፈቃድ ስላልነበራቸው ፖሊስ ሊያግዳቸው ሞከረና በመሃሉ ተኩስ ተከፍቶ ገበሬዎቹ እንዳላለቁ፣ ከፖሊሶቹም የተረፈ የለም። በቦታው ሄጄ በአይኔ ነው ያየሁት። ወደዚህ ወደ ቴሌ ስመጣ ሬሳና ቁስለኛ ወደ ሆስፒታል እየተጓዘ ነበር። በጣም አሰቃቂ ነው። ሰው ሁሉ በየቤቱ ያለቅሳል፣ ግማሹ ይጸልያል። ቆይ እስኪ ረጋ በል ስል አቋረጥኩት። ሳታጋንን ያየኸውና የሆነውን ብቻ ንገረኝ። ማርያምን አላጋነንኩም ሲል የቁጣ ያህል ጮኸ። አንተ ሁልጊዜ ታጋንናለህ ትለኛለህ። እኔ ያየሁትን ብቻ ነው የነገርኩ። እሺ ደህና ቀጥል። እንዳልኩ ነው በቃ። ማርያምን በአይኔ እጄ ነው ያየሁት። ቁስለኛና የሞተ አይቻለሁ። ምን ያህል ሰው ሞተ? እሱን እኔ እንጃ። 10 ይሆናሉ፣ ግን ከዚያም በላይ ሊሆን ይችላሉ። ቁስለኛ ቁጥር የለውም። ሲጋዝ ነበር በቃ። ብቻ ምን ልበል፣ ተኩስ ሲቀጥል ነው ያረፈደው። እኔ ወዲህ ልመጣ ስል ነው ትንሽ ቀዝቀዝ ያለው። ገበሬዎቹ ለምንድን ነው ያመጹት? እሱን በእርግጠኝነት አላውቅም። ሰው ግን የግብፅ ሴራ አለበት እያለ ያወራል። የግብፅ ቅጥረኛ ሰላዮች ኢንቨስተር ነን ብለው ጋራ በሩ ላይ ቆዳ ፋብሪካው ማሽን ጋር ቀላቅለው ተገጣጣሚ የሚሳኤል ማስወንጨፊያ መሳሪያ ማስገባታቸውን ተደረሰበትና አቋረጥኩት። ይሄን ከገበሬዎቹ ጋር ምን ያገናኛል ታዲያ? አይ ኢንቨስተር ነን ባዮቹ ቅጥረኞች የጋራ በሩ ልጆች ናቸው ሲል ማብራራቱን ቀጠለ። እዚሁ ቢሾፍቱ ዳር ነው ተወልደው ያደጉት። ገበሬዎቹ ቅጥረኞቹን አናስነካም ብለው ነው ያመጹት። በየዋህነት ነው ሆ ብለው የወጡት። አንዳንድ በጥቅም የተደለሉ ወጣቶች ናቸው ገበሬዎቹን ያሳሰቷቸው እየተባለ ነው። ትናንት ማታ ቅጥረኞቹን ለመያዝ ፖሊሶች ወደ ጋራ በሩ ሲሄዱ ገበሬው ያለውን መሳሪያ ሁሉ ይዞ ወጥቶ ሊከታትፋቸው ነበር። በቆዳ ፋብሪካው ስም የኢትዮጵያ አየር ኃይል ሙሉ በሙሉ ወደ አመድ ክምርነት የሚለውጥ የሚሳኤል ማስወንጨፊያ መሳሪያ ጋራ በሩ ላይ የተተከለ መሆኑን ፖሊሶች ቢገልጹላቸውም ገበሬዎቹ እሱን እኛ አናውቅም፣ በነፋስ ፍጥነት ከዚህ ጥፉ ሲሉ አባረሯቸው። ከዛም የመንግስት ፈጥኖ ደራሽ ፖሊሶች ወደ ጋራ በሩ ሊያዘምት ዝግጅት ላይ መሆኑን ገበሬዎቹ ሲሰሙ ቀድመው አመጹ። ታጥቀው ነበር ስል ጠየቁት። ገበሬዎቹ ጠመንጃ ይዘዋል መሰለኝ፣ በብዛት ግን ቢላና ዱላ ነው የያዙት። ወጣቶቹ ደግሞ ፋሪሳ ያሽከረከሩ ነበር የወጡት። ፖሊሶቹ ሊተኩሱ አላሰቡም ነበር ይባላል። ሰልፉ ፈቃድ ስለሌለው ታግዷል እያሉ በድምፅ ማጉያ ሲለፍፉ ወጣቶቹ ቀድሞ ፋሪሳቸውን ወነጨፉት። ከዚያ ተኩስ ተጀመረ። ማርያምን በጣም አሰቃቂ ነበር። አሁን ግጭቱ ቆሟል? በእርግጥ ቆሟል። ተኩስ ግን አልፎ አልፎ ነበር። ፖሊሶች ድጋፍ ከአየር ኃይል 2 ኡራል ሙሉ ወታደሮች ሲደርሱ ገበሬዎቹ ወደ ኋላ ፈገፈጉ። ያው እንዳልኩ የሞተ ሞቶ የተረፈው ወደ ጋራ በሩ ተመልሷል። ቅጥረኞች ያልካቸውስ ተያዙ? ቀንደኛው ክፉኛ ቆስሎ ተይዟል እየተባለ ነው። ስለ ሌሎቹ ግን አላውቅም። አንደኛዋ ግን ሴት ናት ሲባል ሰምቻለሁ። እሷ ግን ተይዛለች። የሆነ ሆኖ የሞቱት ቁስለኞችም ወደ ሆስፒታል ሲወሰዱ አይቻለሁ። ስላመጹ ምክንያት ይህም ብቻ ነው የሰማኸው? እሱማ ሌላም የሚወራ ነገር አለ፣ ግን የረባ ያረባው ሁሉ እየለቃቀምክ ጊዜ ያታቃጥል ስለምትለኝ እስኪ ንገረኝ። የሰማኸውን እስኪ ንገረኝ። በእርግጥ የሚታመን ነገር አይመስልም። ቀጥል እሺ ንገረኝ። ያው የደብረ ዘይት ሰው እንደምታውቀው የተአምርና የጀብዱ ወሬ ይወዳል እና ገበሬዎቹ ያመጹት ከቆሪጥ ጋር በተያያዘ ነው የሚሉ አሉ። እንዴት? ገበሬዎቹ ቆሪጥን ጋራ በሩ ላይ ይዘውት ነበር እና መንግስት የዱር እንስሳ እንደመሆኑ ቅርስ ነው የለቀቀው። ገበሬዎቹ ግን እንዲገደል ነበር የሚፈልጉት። የግጭቱ መነሻ ይሄ እንደሆነ የሚናገሩም አሉ። የአመጹ መሪ መንዶስ የተባሉ አይነ ስውር ጡሩምባ ነፊ መሆናቸውም አንድ ሰው ነግሮኛል። ይሄን ግን በደንብ አጣርቼ ልነግርህ እችላለሁ። ገበሬዎቹ ቆሪጥን መያዝ ከቻሉ ለምን ራሳቸውን አልገደሉትም አልኩ እየሳቅኩ። ፈርተው ነው ይባላል።
ቆሪጥን የገደለ ዘር ማንዘሩ ሁሉ ወደ ትልነት ይቀየራል የሚል እምነት ስላለ ደፍሮ የሚገድለው አልተገኘም። ታፈሰን ተሰናብቼ ቢሮ ስገባ ጸሐፊዬ ዶክተር እዝራ ካሳ የተባለ ሰው ከደብረ ዘይት ደውሎ እንደነበርና ለአስቸኳይ ጉዳይ እንደሚፈልገኝ ስትገልጽልኝ ነቃ አሉ። እዝራ የልጅነት ወዳጄ ነው። ቢሾፍቱ ሆስፒታል ውስጥ ነው የሚሰራው። ስለ ግጭቱ ሊነግረኝ እንደደወል አልተጠራጠርኩም። ምን መልእክት ተወ ታዲያ? እንደመጣ ይደውልልኝ ነው ያለው። ደወልኩለት። የሞቀ ሰላምታ ተለዋውጠን ስናበቃ ለጥብቅ ጉዳይ እንደሚፈልገኝ ገልጾ ከግማሽ ሰዓት በኋላ መልሼ እንድደውልለት ጠየቀኝ። እንዳለው ግማሽ ሰዓት ቆይቼ ደወልኩለት። አሁን ማውራት እችላለሁ አለ በተረጋጋ ድምፅ። ዛሬ ማለዳ ስለደረሰው አደጋ ሰምቼ ነበር። ምንድነው ጉዱ ጃል ስል ጠየቅሁት። አሁን ግጭት ነበር። ምንድነው የገበሬዎቹ ያመጽ ምክንያት? ይሄ ነው ማለት ይቸግራል አለ እያመነታ። እንዴት? የደወልኩልህም ለዚሁ ነው። አስገራሚና ማመን የማይቻል ጉዳይ ገጥሞኛል። በል ንገረኝ። ለማሰብ እንኳን የማይመች ነገር ነው የገጠመኝ። ለማን እንደምነግረው የሚቸግር፣ ብናገረውም እብድ እንጂ ጤነኛ የሚለኝ አላገኝም። መላ ህዋሳቶቼ ተነቃቁ። እኔ አምንሃለሁ፣ ተንፍሰው፣ ይለይልህ አልኩት። በቅድሚያ ግን የተረጋጋሁና ጤነኛ መሆኔን እመን። ግድ የለህም እዝራ። ደግ እንግዲያው ካለ በኋላ ከአንድ ወር በፊት እኔ ተረኛ በነበርኩበት ሌሊት የቢሾፍቱ ቆሪጥ እዚህ ሆስፒታል መጥቶ ነበር። አቋረጥኩት። እየቀለድክ ነው? ትዕግስተኛ መሆኑን የማውቀው ሐኪም ወዳጄ ድንገት ግልፍ አለ። ጋዜጠኛው ወዳጄ ሆይ ሲል ጀመረና ቀጠለ። እንዳልኩ አሁን ሳይንስ የሚባለውን ነገር ረስታ አዳምጠኝ። ስለ ድግምት፣ ስለ ጥላ ወጊ፣ ስለ ሰላቢ፣ ስለ ሰው ጅብ፣ ሌሊት በጥቁር አህያ ስለ መጋለብ ሚስጥር፣ ስለ አንደርቢ፣ ስለዚህ ሁሉ ምን ታውቃለህ? ምንም ሳይንስ ያልደረሰበት አያሌ ተፈጥሮ ሚስጥር መኖሩን ማመን አለብህ። አሁን ስለ ጠቀስኩልህ ጉዳዮች ለማጥናትና ለማወቅ እውቁ ሩሲያዊ የፊዚክስ ሊቅ ጎርቶቬይና፣ ሌሎችም የተነገረላቸው ሳይንቲስቶች ሞስኮ ላይ ተቧድነው ባደረጉት ምርምር የተጨበጠ ነገር ላይ ሳይደርሱ ያለ ውጤት ነው የተበተኑት። እኔም አሁን ምስጢረ መለኮቱ ምን እንደሆነ ስለማላውቀው ጉዳይ ነው ላወራልህ የፈለኩት። እንዴት፣ ለምን የመሳሰሉ ጥያቄዎችን እንድመልስልህ አትጫነኝ። ከፈቀድህ አዳምጠኝና መነኝ፣ ካልመሰለ ትተወዋለህ። ምክንያቱም እኔ ራሴ ስለ ጉዳዩ ማወቅና ማመን የቻልኩት አልፎ አልፎ ብቻ ሊገኝ በሚችል አጋጣሚ ነገሮችን አገጣጥሜ እንጂ ተመራምሬ የደረስኩበት ነገር የለም። ገባ? ቀጥል። ደህና አልኩት ትንፋሽን ሰብስቤ። እንዳልኩ ከአንድ ወር በፊት ቆሪጥ እኩለ ሌሊት ላይ ሆስፒታል መጥቶ ነበር። በእርግጥ በአካል አላየሁትም። ድምፁን ግን በማያጠራጥር ሁኔታ ሰምቼዋለሁ። የተናገረው በአማርኛ ቋንቋ ሲሆን ከአንደበቱ የወጡት ቃላትም እስከ ዛሬ ድረስ ለእኔ ትርጉም አልባ ነበሩ። በወቅቱ የሰማሁት ድምፅ የቆሪጥ ይሆናል ብዬ አላሰብኩም፣ አላወቅሁምም ነበር። እስከ ዛሬዋ ዕለት ድረስ ግራ እንደተጋባውና እንደተጨነቁ ነበርኩ። ስለ ጉዳዩ ከማንም ጋር አልተወያየሁም። በምስጢር ይዤ ቆየው። ለሌላ ሁለተኛ ሰው ብናገር እንደማልታመን ረዳ ስለነበር የሰማሁትን ሰምቼ ዝምታን ነበር የመረጥኩት። በዛሬው ዕለት ግን ከአንድ ወር በፊት የሰማሁት ንግግርና ድምፅ የቆሪጥ መሆኑን በአመፁ ከቆሰለ አንድ ሰው አረጋገጥሁ። ዶክተር እዝራ ከወር በፊት የተከሰተ ያለውን ገጠመኙን ባጭሩ ካጫወተኝ በኋላ ጉዳዩን በቀጥታ በዛሬው ዕለት ከአመፁ ቁስለኞች ጋር አያይዞ ያወጋኝ ገባ። ከባድ የመቁሰል አደጋ ደርሶባቸው ለሕክምና ከመጡት ገበሬዎች መካከል ገበሬ ያልሆነ አንድ ሰው ክፉኛ ቆስሎ መጥቷል እና
ይህ ሰው ከቁስለኞቹ ገበሬዎች በተለየ ሁኔታ በ3 ፖሊሶች እንዲጠበቅ ተደርጓል። ይህ ሲሆን ስለ ቁስለኛው ይበልጥ ለማወቅ ፈለጉ እና አንዳንድ ነገሮችን አጫወተኝ። ከ1 ወር በፊት ስለሰማሁት ድምፅ ስነግረውም የቆሪጥ መሆኑን አረጋገጠልኝ። ስለ ቆሪጥ ብዙ ነገር ነው የነገረኝ። ቆሪጥን ማነጋገር ጭምር ችሏል። እንዴት ሊያገኘው እንደቻለ የገለጸልኝ ታምራዊና ትንግርታዊ ነው። እንግዲህ ይኸው ነው ወዳጄ። ግራ በመጋባት እንዲሁም በማመንና ባለማመን መሃል እየዋዠቅሁ የሐኪሙን ትረካ አድምጬ ሳበቃ ቁስለኛው አሁንም በሕይወት አለ ስል ጠየቅሁት። አለ። ጉዳቱ ለክፉ ይሰጠው ይሆን ስል መልሼ ጠየቅሁት። በቀጥታ ላነጋገረው እንደሚገባኝ እያሰብኩ ደህና ነው፣ የረዳነው ነው። በዚያች ደቂቃ ዶክተር እዝራ እየነገረኝ ስለነበረው ጉዳይ እንዴት ማሰብ እንዳለብኝ እርግጠኛ አልነበርኩም። ለሐኪሙ ወዳጄ ከፍተኛ አክብሮት አለኝ። ለምንም ነገር የማይቸኩል ብልህና ቁጥብ ሰው ነው። ለሚናገረው ሁሉ ምንጊዜም ሚዛናዊና ምክንያታዊ መሆኑን ነው የማውቀው። ተፈጥሮ የእኛን ሰዎች አእምሮ አድበልብላ ስትሰራ ለእዝራ ካሳ በተለየ መልኩ አድሎ ሳታደርግ እንዳልቀረ ልጅ ሆነን ጭምር የምንቀልድበት ጉዳይ ነው እና በእርጋታውና በአርቆ ሐሳቢነቱ የምኮራበት ይህ ሰው ከቆሪጥ ጋር በተያያዘ እየገለጸልኝ ያለውን ላለማመን ብፈልግም ፍላጎቴ አቅመ ቢስ ሆነብኝ። ለምን ዛሬ ደብረ ዘይት አትመጣም? ነገ እሑድ ስለሆነ እዚህ ደርሳ አድረህ ትመለሳለህ አለኝ። ለነገሩ ቀደም ብዬ መምጣት እቅድ ይዣለሁ። ከአመፁ ጋር በተያያዘ ለጋዜጣ አንድ ዘገባ ማቅረብ እሻለሁ አልኩት። ጥሩ ነዋ። ለማሳጠር ያህል 12 ተኩል ቢሾፍቱ ሆቴል ብንገናኝስ? እችላለሁ። በል ደህና ሁን። ቆይ ግን አልኩት፣ ወደ ደብረ ዘይት አሁኑኑ ልመጣ እያሰብኩ ስለሆነ ከወረዳው ባለስልጣናት ጋር ለማደርገው አተካሮ እንዲያግዘኝ ስለ ግጭቱ መነሻ አንዳንድ ፍንጮች ብትሰጠኝስ? ምን ልንገርህ? የገበሬዎቹ የአመፅ ምክንያት አሁን ከምትገልጽልኝ ጋር የሚያያዝ ይመስልሃል? እርግጠኛ አይደለሁም። ፍንጭ ማግኘት አልቻልክም? ለነገሩ በቀጥታም ሆነ በተዘዋዋሪ አመፁ ከቆሪጥ ጋር እንደሚያያዝ አያጠራጥርም። የግብፅ እጅ እንዳለበትም ሰምቻለሁ። ኖ አላውቅም። እሱን የደረሰውን ጉዳት በትክክል ልትነግረኝ ትችላለህ? ከገበሬዎች 3 ሞተዋል። 4 ያህል በሞት አፋፍ ላይ ናቸው። 10 ቀላል ቁስለኞች አሉ። ከፖሊሶች የሞተ የለም። 10 ቆስለዋል። የፖሊስ ቁስለኞች የጋራ በሩ ኮበሌዎች በፋሪሳ በወነጨፉት ድንጋይ የተመቱ ናቸው። አመሰግናለሁ። እስክንገናኝ መልካም ቀን። ከሥራ ባልደረቦቼ ጋር የተለመደውን ዕለታዊ የመረጃ ልውውጥ አጠናቅቄ ረፋዱ ላይ ሽው አልኩ ወደ ቢሾፍቱ።